ሄይ ጋይስ አንድ እስር ቤት ውስጥ የተጠነሰሰ ታሪክ ልነግራችሁ ነው የመጣሁት። ቤትከር እና ኖሪስ የሚባሉ ሁለት ሰዎች በ1979 ያደረጉት በጣም የሚያሳዝን ነገር ነው። ቤትከር የሚባለው ሰውዬ በ1974 ሰው በጩቤ በመውጋት የታሰረ ሰው ነበረ። ኖሪስ የሚባለው ደግሞ በ1976 ሴት የማይሆን ነገር በማድረግ የታሰረ ሰው ነበረ እና ሁለቱ እስር ቤት ይገናኛሉ፣ ይስማማሉ ብዙ ነገር። ከዛ በኋላ ይነጋገራሉ ስለሚያስቡት ነገር ማድረግ እና በቃ ነፍስ ማጥፋት እንደዚህ ማድረግ ምናምን ደስ ይለኛል ምናምን ይባባላሉ። ከዛ አንደኛው በ78 ይፈታል፣ አንደኛው በ79 ይፈታል። ከዛ በኋላ 2 ወር ባልሞላ ጊዜ ውስጥ ሁለቱ ይገናኙና አላማቸውን ለማሳካት ይቀጥላሉ። ከዛ ትልቅ ቫን ይገዛሉ፣ ሲልቨር ቫን። ከዛ በኋላ ጂኤምሲ ነው። ውስጡን ያስተካክላሉ፣ ሁሉን ነገር ያሟላሉ። ከዛ በኋላ ከተማ ለከተማ እየዞሩ ከ18 ዓመት በታች ያሉ ሴቶችን ማሳደድ ይጀምራሉ። አንድ ቀን ሉሲንዳ የምትባል ልጅ ከቤተ ክርስቲያን ስትመለስ በግራ ስትሄድ ያገኟትና መንገድ ላይ ነይ ቤትሽን አድርስሽ ይሏታል። እሷ ደግሞ እኔ አልፈልግም በእግሬ እሄዳለሁ ትላቸዋለች። ከዛ በኋላ አልፈዋት ሄዱና ዞር ዞር ብለው ተመልሰው መጥተው እንቅ አድርገው መኪና ውስጥ ይከቷታል። ባም ከዛ በኋላ የወስዷትና የማይሆን ነገር አድርገው ከዛ በኋላ ህይወቷን አጥፍተው ይቀብሯታል። ከዛ በኋላ ይሄ ነገር ሱስ ይሆንባቸዋል። ከዛ ይቀጥላሉ፣ የተለያዩ ሴቶችን ይገላሉ። አንድሪያ አለች፣ ጃክ አለች፣ ሊ አለች። ከዛ ሼርሊ የምትባል ደግሞ ልጅ መጨረሻ ላይ የሃሎዊን ቀን እያነሱና እሷንም እንደዚሁ የማይሆን ነገር አድርገው እሷንም ይገሏታል፣ ነፍሷን ያጠፏታል። ከዛ በኋላ ይህንን ሁሉ ነገር በሪኮርዲንግ እንግዲህ በፎቶና በቴፕ ሪኮርደር ቀርተው ያስቀምጡ ነበረ። ከዛ ይሄ ከሆነ በኋላ ጆሴፍ የሚባል ደግሞ ጓደኛ እስር ቤት አብሮ ነበረ እና ከቤትከር ጋር ይገናኛሉ መጠጥ ቤት ውስጥ እና እያወሩ እየተጫወቱ እና በቃ ታሪኩን ይነግረዋል፣ ይሄን የሚያደርጉትን ነገር። ያም ይሰማና ከዛ በኋላ በነጋታው ፖሊስ ይሄዳል። ከዛ ለፖሊሶቹ ሲነግራቸው ባም ፖሊሶቹ ደግሞ ወዲያው ኢንቨስቲጌተር ይልኩና በዚህም በዚያም በቃ ሰዎቹን መከታተል ይጀምራሉ። መኪናውን ያዩታል፣ ምን ይላሉ። ከዛ በኋላ መኪናውን የሆነ ቦታ ቆሞ ያገኙታል። መኪናውን ሲያገኙት ተከትለው አይተው ምናምን በሩን ግንጥል አድርገው ሲከፍቱ በጣም ውስጡ ብዙ የሚያሳዝን ነገር ያገኛሉ። ፎቶዎች ያገኛሉ፣ ቴፕ ሪኮርደር ያገኛሉ፣ ደም የነካው ብዙ ዕቃ ያገኛሉ። እና በቃ ኢንቨስቲጌተሮቹ እንዳለ በቃ ይህንን ኢንቨስቲጌት አድርገው ለማወቅ ሁሉን ነገር በቃ መሯሯጥ ይጀምራሉ። ከዛ በኋላ አንደኛውን ይይዙታል፣ ያስሩታል። ከዛ በኋላ ይጠይቁታል ጥያቄ። ያኛውን ጓደኛውን ይነግራቸዋል። ኖሪስን ሲነግራቸው ኖሪስን ያመጡና ደግሞ እሱን ደግሞ ጭንቅ ያደርጉታል። ጭንቅ ሲያደርጉት እሱ ሁሉንም ታሪክ ዘርዝሮ ይነግራቸዋል፣ ያጠፉትን ይላል። ከዛም እነዚህ ሰዎች ተፈረደባቸው፣ ፍርድ ቤት ቀረቡ። በጣም በሚያሳዝን በጣም በሚያሳቅቅ ቪዲዮ ቴፕ ፍርድ ቤት ቀረቡ። ተፈረደባቸው። አንደኛው ሞት ተፈረደበት፣ አንደኛው ዕድሜ ልክ ተፈረደበት። ግን ሁለቱም እስር ቤት እያሉ አንደኛው በ2019 ይሞታል በ79 ዓመቱ፣ ሌላኛው ደግሞ በ72 ዓመቱ በ2019 ከ2 ወር በኋላ ይሞታል። ያ ፖሊስም ፋይሉን ማንም እንዳይከፍተው ለህዝብም እንዳይለቀቅ ተብሎ ተደብቆ ተቀምጧል። የሚያሳዝን ታሪክ ነው። ቴንክ ዩ ፎር ሊስኒንግ።